በችግር መካከል ሰላማችንን እንዴት እንጠብቅ? አንዳንድ ሰዎች ትንሽ ነገር ሰላም ይነሳቸዋል። ፖፕ ሽኖዳ መረጋጋት በሚለው መጽሐፋቸው ይህን ነገር በጥልቀት አብራርተዋል። ፖፕ ሽኖዳ እንዲህ ይላሉ፣ ሰላም ከውጭ አይመጣም፣ ከልብ ይጀምራል። ዛሬ በዚህ ቪዲዮ ውስጥ በችግር ወይም በጭንቀት መካከል ልባችንን እንዴት እንጠብቅ ፖፕ ሽኖዳ የሚያስተምሩንን ቀላል መንገዶች እንመለከታለን። እስከ መጨረሻው ቆዩ። ሰላም የሚያመጣ አንድ ተግባር ልምድም አካፍላችኋለሁ። ሰላምነት ማለት ችግር አለመኖር አይደለም፣ በችግር መካከል ልብህን መቆጣጠር ነው። ፖፕ ሽኖዳ ይናገራሉ፣ ሰላም ያለው ሰው ቃላትን ከመመለስ በፊት ልቡን ይመረምራል። ሰላም ያለው ሰው በፍጥነት አይቆጣም፣ ሁሉን ነገር አይመልስም፣ ይልቅስ ራሱን ከሁኔታ በላይ ይቆጥረዋል። ሰላም የሚያሳጡ ነገሮች ምንድናቸው ይላሉ ፖፕ ሽኖዳ። አንደኛ መጨነቅ፣ ብዙ ማሰብ ልብህን ያደክማል። ስለ ነገ ደግሞ መጨነቅ ዛሬን ያጠፋል። ሁለተኛ ቁጣ የልብን ሰላም ይሰርቃል። ሶስተኛ ቂም ሌላውን አይጎዳም፣ ራሳችንን ይጎዳል። አራተኛ የእምነት እጥረት፣ ነገሮችን በራስ ብቻ መሸከም፣ ሌላ አለማካፈል። ፖፕ ይናገራሉ፣ የሰላም መንገዶችስ ምንድናቸው ይላሉ። አንደኛ ነገሮችን ሁሉ ለእግዚአብሔር መተው። ሁለተኛ ዝምታን መምረጥ፣ ዝምታ ልብን ያረጋጋል። ሶስተኛ ራስን መቆጣጠር፣ በሁሉም ጉዳይ ላይ መመለስ አያስፈልግም። አራተኛ ጸሎት ልብን ያረጋጋል። ጸሎት የልብ መድኃኒት ነው። ፖፕ ሽኖዳ ሰላምን መጠበቅ የሚቻለው እንዴት ነው ይላሉ። ቀላል መንፈሳዊ ልምድ፣ ዛሬ ከምትቆጡበት፣ ከምትናደዱበት፣ ከምትጨነቁበት ነገር አንዱን ዝም ብላችሁ ተውት ይላሉ። ደግሞም በጸሎት ቀናችሁን ጀምሩ። እናም ደግሞ ቀናችሁን በጸሎት ጨርሱ። ወዳጆቼ ይላሉ ፖፕ ሽኖዳ፣ በስራ ቦታ ለምሳሌ ጫና ሲበዛ መልስ ከመስጠት በፊት አንድ ደቂቃ ዝም እንበል። ይህ እንደ ቀላል የምንጀምረው ነገር ውጤታማ ይሆናል። ፖፕ ሽኖዳ ሲያጠቃልሉ ሰላምነት ስጦታ ነው ይላሉ። ከእግዚአብሔር የሚመጣ ነገር ነው፣ ነገር ግን መጠበቅ የኛ ኃላፊነት ነው ይላሉ። ልጆቼ ይላሉ ፖፕ ሽኖዳ፣ ሰላምነትን በነገሮች ሁሉ ተለማመዱ። ሰላም ያለው ሰው ሁኔታዎችን አይፈራምና።